ሰላም ጤና ይስጥልኝ ሳትኮም ቤተሰቦች ዳንኤል ነኝ ከሪፍሪጀሬተር ኤንድ ኤር ኮንዲሽነር ሜንቴናንስ እንዲሁም ዋሺንግ ማሽን ኦቨን ሜንቴናንስ አስተማሪ ነኝ ዛሬ ይዤላችሁ የመጣው የተበላሽ ሞተር የፍሪጅ ኮምፕረሰር የተበላሽና ያልተበላሽ ሞተር እንዴት መለየት እንችላለን የሚለውን ስቴፕ አሳያችኋለሁ ስለዚህ መጀመሪያ ስቴፕ ከነዚህ ሞተሮችን አቅርቤቻለሁ እነዚህ ሞተሮች ምን ችግር እንዳለባቸው እናያለን እንደምታያቸው ሞተሮቻችን እኩል ጉልበት እኩል ፓወር የሚጠቀሙ ሞተሮች ናቸው እነዚህ ሞተሮች የተበላሽ ያልተበላሽ እንዴት ይለያል ነው እንዳልኳችሁ እኩል ጉልበት የሚጠቀሙት ፓወር ስንት ነው ስንል እያንዳንዱ 190 ዋት 190 ዋት 190 ዋት 190 ዋት እና 190 ዋት የሚጠቀሙ ወይም እኩል ጉልበት ያላቸው 1/4 ኤችፒ 1/4 ኤችፒ 1/4 ኤችፒ 1/4 ኤችፒ 1/4 ኤችፒ ያላቸው ሞተር አይነቶች ናቸው ስለዚህ እኩል ጉልበት ያላቸው ናቸው ማለት ነው ስለዚህ በሚኖራቸው ፎልት እንዴት ቼክ እናደርጋለን የትኛው ይሰራል ብለን እንዴት ሴሌክት እናደርጋለን የሚለውን ሐሳብ ነው ማሳያችሁ ማለት ነው ስለዚህ የመጀመሪያ መልቲሜትር ያስፈልገኛል ከላምፕ ሜትር ቢሆን ይመረጣል አሁን ላሰርኩት ሐሳብ መልቲሜትራችን ቮልቴጅ ኮንቲኒቲ እና ከረንት እንዲለካልኝ አስቤ ነው ይሄን ሜትር ያዘጋጀሁት ስለዚህ እናንተ እንደዚህ ማዘጋጀት አለባችሁ ስለዚህ መጀመሪያ ኮንቲኒቲ ላይ መልቲሜትርን አጀስት አደርግና ኮንቲኒቲ ካረኩ በኋላ ሁለት አይነት ፍተሻዎችን ያደርጋል ሞተሮችን ስፈትሽ ሁለት አይነት ችግሮች ሊያጋጥሙ ይችላል ኤሌክትሪካል ፕሮብሌም እና ሜካኒካል ፕሮብሌም የሚባሉ ችግሮች ሊያጋጥሙ ይችላል ኤሌክትሪካል ፕሮብሌም የምላቸው ኦሬዲ ኦፕን ወይም ግራውንድ የሚባል ችግር ነው ሊኖርባቸው የሚችለው ወያን ደግሞ በመልቲሜትር ፈትሽ የማገኘው ችግር ነው ሁለተኛው ደግሞ ሜካኒካል ችግር ነው ሜካኒካል ችግር ደግሞ ማለት ኤሌክትሪካል ፕሮብሌሙን ፓስ ያደርጉ ወይም ሲያልፉ እነዛ ሞተሮች ፓወር በመስጠት ጉልበታቸውን ቼክ ማድረግ ይባላል ያ ደግሞ ሜካኒካል ቴስቲንግ ይባላል ማለት ነው ሁሌም አንድ ሞተር ኮይሉ ሰራ ማለት ተሽከረከረ ማለት ላይሆን ይችላል ስለዚህ እና የምንፈልገው አውትፑት አወጣ ማለት አይደለም ያን ነው ቼክ ማድረጋው ስለዚህ የመጀመሪያ ስቴፕ እያንዳንዱ እነዚህ አምስቱ ሞተሮችን ኤሌክትሪካል ቼክ ያደርጋሉ ስለዚህ ኮንቲኒቲ ያደርጌ እያንዳንዱ ሞተር ኦፕን እና ግራውንድ ቼኪንግ ያደርጋሉ ስለዚህ ቼክ ስናደርግ እዚህ ጋር ኮይላችንን እንደምታያቸው እዚህ ጋር ቼክ ያደርጋለሁ ኦሬዲ ያነበበልኝ ነው ኦሬዲ ምንድነው አሁን ቼክ ያደረኩት ኦፕን ፕሮብሌም ነው ኦፕን ችግር ይሄ ሞተር የለበትም ይያለኝ ነው ማለት ነው ኦፕን ችግር የለበትም ይያለኝ ነው ሁለተኛ ደግሞ ግራውንድ ቼክ ያደርጋለሁ ግራውንድ ቼክ ሲያደርግ እንደዚህ ቼክ ከማድረግ ይልቅ ፍቄ ከቦዲ ጋር እዚህ ጋር ንጹህ ስላለኝ ይሄን ከምቅፈው የትነሽ ነው ስለዚህ እያንዳንዱ ከቦዲ ጋራ እነዚህን የቀየርኩ ያለው ስለዚህ ከቦዲ ጋር ምንድነው አሁን ቼክ ያደረኩት ግራውንድ ቴስቲንግ ይባላል ስለዚህ ግራውንድ ምንድነው ይሄ ሞተር ግራውንድም ኦፕንም ችግር የለበትም ስለዚህ ምን ኤሌክትሪክ ሰተን ቼክ እናደርጋለን ስለዚህ የመጀመሪያው ስቴፕ ወይም ኤሌክትሪካል ፕሮብሌም የሚባለው ቴስቲንግ አልፏል ነው የምንለው ይሄ አንድ ስቴፕ ነው እንደሚሰራ አረጋግጫለሁ ሁለተኛው ይሄ ሞተራችንም እንደዚሁ መጀመሪያ ኦፕን ቼክ አደርጋለሁ ኦፕን ይሰራል ኦሬዲ ኦፕን ችግር የለበትም ይሄ ሞተር ኦፕን ችግር የለም ወይም ኮይሉ አልተቃጠለም ነው ደግሞ ግራውንድ ቼክ አደርጋለሁ እያንዳንዱ ግራውንድ ቼክ አደርጋለሁ ስለዚህ ግራውንድ ምንድነው ችግር የለበትም ይያለኝ ነው ስለዚህ ግራውንድ ችግር የለበት ይሄ አሁንም ኤሌክትሪክ ለመስጠት ዝግጁ ነው ማለት ነው ሁለተኛ እዚህ ጋር አሁንም ይሄ ሞተራችንን ቼክ አደርጋለሁ እንደምታዩት አሁን እየሰጠኝ ነው ኮንቲኒቲ እየሰጠኝ ስለሆነ ምን የለበትም ይያለኝ ነው ኦፕን የለበትም ይያለኝ ግራውንድ ቼክ አደርጋለሁ አሁንም ይሄንም ስለዚህ ግራውንድም ችግር የለበትም ይያለኝ ነው እኔ ሶስት ሞተሮች አሁን አልፈውልኛል ሶስት ሞት ፓወር ለመስጠት ነው ግን ሰሩ ማለት አይደለም ምክንያቱም ሁለተኛ ቴስቲንግ ያስፈልጋቸዋል በመልቲሜትር ቼክ አረኩ ማለት አለፈ ማለት አይደለም ስለዚህ ምን ያስፈልጋቸዋል ሜካኒካል ቴስቲንግ ያስፈልጋቸዋል ሜካኒካል ቴስት ለማድረግ ደግሞ ፓወር መስጠት ስላለብኝ ለፓወር ለመስጠት ዝግጁ ናቸው ነው ይሄኛውን ደግሞ ቼክ አድርጋውንም ይሄኛው ሞተር ኦፕን ችግር አለበት የለበትም የሚለው ቼክ ላድርግ ኦሬዲ እዚህ ጋር እንደምታዩት ያነበበልኝ አይደለም ኮይሉ ተቃጥሏል ይያለኝ ነው ስለዚህ ኦፕን የሚባለው ችግር አለበት ማለት ስለዚህ ይሄ ከመጀመሪያው ወደቀ ማለት ነው ኦፕን የሚባል ችግር ስላለ ሞተሩ አይሰራም ማለት ነው ስለዚህ ይሄ ሞተር አይሰራም ብለናለኝ ሲሄኛውን ደግሞ ቼክ እናርክ ኦፕን መጀመሪያ ቼክ እናርገው ኦፕን ችግር የለበትም ይያለኝ ነው እሺ ይሄን ካለፈልኝ ለሱ ቼክ መደረግ ግራውንድ ቼክ መደረግ አለበት ስለዚህ ይሄኛው ምን አለበት ማለት ነው ግራውንድ የሚባል ችግር አለበት ማለት ነው ስለዚህ ይሄኛው ይችቀደም ቼክ ያረኩላችሁ ሞተር ኦፕን ችግር አለበት ይሄኛው ግሩንች አለበት ኦሬዲ እነዚህ ወርቀዋል ቀድሞ ተበላሽተዋል ማለት ነው አይሰሩ ስለዚህ እነዚህን ፓወር መስጠት አንችልም ማለት ነው ኦሬዲ በተለይ ግራውንድ ያለ ፓወር መስጠት የለበትም ስለዚህ ፓወር መስጠተው ካቀረብኳችሁ ከአምስት ሞተሮች ሶስቱ ኦፕንም ግራውንድ ችግር የለባቸው ናቸው ሶስቱን ደግሞ ምን ማድረግ ነው አሁንም ይሰራል ለማለት ከሶስት ሞተር ጥሩ ጉልበት ያለው ጥሩ ስራ የሚሰራልኝ ፍሪጅ ላይ ይገጠማል ምለው ሞተር ለመለየት ነው ስለዚህ እነዚህን ደግሞ ሞተሮች ለመለየት ደግሞ የግድ ፓወር መስጠት አለብኝ ማለት ፓወር ለመስጠት ደግሞ የግድ ማስነሻ ስዊቾቻችን ስታርቲንግ ላይ እና ኦቨርሎድ የሚባሉ ስዊች ያስፈልጉናልኝ እነሱ መግጠም አለብኝ ማለት ነው እና በዛው ልክ ደግሞ ከረንትም ቼክ መደረግ አለበት ከረንት ቼክ መደረግ ምክንያቱም ኦሬዲ አሁን እነዚህ ምንድነው ከረንቱን በዛው ቼክ ማድረግ ያለብኝ
እዚህ ጋር ያሉት 190 ዋት ነው የከረንት መጠናቸው ደግሞ ስንት ነው 190 ነው ስለዚህ የከረንት መጠናቸው ቢያንስ 190 ሲካፈል ለ136 የሚለውን ማካፈል አለ 190 ሲካፈል ለ36 አደረገው ቢያንስ 1.4 ማክሲመም ከረንት ማንበብ ያለባቸው 1.4 ከ1.4 በላይ ከመጣ ኦሬዲ ሜካኒካል ችግር ያለባቸው አይሰሩም ጉልበታቸውን በዛው ልክ ቼክ አደርጋለሁ ማለት ነው ስለዚህ አይሰሩም ብዬ ነው የምገምተው ማለት ነው ስለዚህ ይሄ ሞተራውን ቼክ ላደርግ ነው ይሄ ሞተር ቼክ አድርጌ ከዛ ይሄን ቼክ ካረኩ በኋላ ፓወር ሰጠዋለሁ ዊዛውት ሎድ ስለሆነ ረን ያደረገ ዊዛውት ሎድ ከ1.4 ያንስብኛል ስለዚህ ሎድ ሰጠዋለሁ ሎድ ማለት በእጄ ፕረስ አድርጌ ወይም ጉልበት በመስጠት ማለት ነው እንዴት ነው እሱን ማረጋው እዚህ ጋር እንደምታዩት እዚህ ጋር ወጪውን ገፊውን በጣም ገፋውና ሎድ ሰጠዋለሁ ያ ማለት ፍሪጁ ላይ እንደተጫነ ወይም ፍሪጁ ላይ እንዳለን የሚያስበው ሞተሩ ይሄን ስገፋለት ስለዚህ አሁን ዊዛውት ሎድ ቢያንስ ልክ እንደሰጠው እንደዚህ በባዶ ረን የሚያደርግ ከሆነ 0.5 0.6 0.4 በቃ እንደዚህ ነው የሚያነበው ልክ ይሄን ሲሰጠው ግን ማክሲመም ሊሄድ የሚችለው ከ1.4 ከረንት በላይ መሄድ የለበትም ለ190 ነው 190 ለ160 አደረገው 190 1.4 ነው የሚመጣው የከረንት መጠን ከዛ በላይ አያነብልኝም ማለት ነው ስለዚህ ጥሩ ጉልበት ነው ከዛ በላይ ከመጣ ግን እንደዚህ ሳፍ ነው ኦሬዲ ሞተራችን ፌል ችግር አለበት ብለን ነው ምክንያቱም ብንጭ ነው ከዛ በላይ ስለሚሆን ሪሌውም ያጠፋብልኛል ማለት ነው ፓወር ሰጠው ነው ፓወር ከመሰለኝ ግን ክላምፒን እዚህ ጋር ሜጀር ለማድረግ እንደዚህ ክላምፕ አደርጋለሁ ከዚህ ጋር ቢያንስ እንዳልኳችሁ ቅድም 0.5 0.4 ሚኒመም ሳፍ ነው ደግሞ ማክሲመም 1.4 ከዛ ውጭ መሆን የለበትም ስለዚህ ያው እንደምታዩት ሚኒመም አሁን ዊዛውት ሎድ ረን ያደረገ ስለሆነ ያ ማለት በባዶ አየር ላይ ስለሆነ 0.7 ሚኒመም ቢወርድ ከ4 አይወርድም አሁን ላፍ ነው ሎድ ስጠው ማለት ወይ ፍሪጁ ላይ እንዳለ እንዲያስበው ስሰጠው ቢያንስ ማክሲመም ከ1.4 መብለጥ የለበትም ስለዚህ ወጪውን ሳፍ ነው ያ ማለት ጉልበት እየሰጠው በጣም እየገፋውት ነው እንደምታዩት እሱም እየገፋኝ ነው እኔም እየገፋውት ነው ከዚህ ማክሲመም ከ1.4 መብለጥ የለበትም ስለዚህ እንደምታዩት 1.4 ይሄ አሁን ሞተር ቢገጠም ኦሬዲ ይሰራል ብለን ነው የምንሰምረው ይሰራል ብለን ነው የምናስበው ኦሬዲ መሳቡም ኦሬዲ ቆንጆ ነው ግፊቱም ቆንጆ ነው ሳፍንለት እኔን አሸንፎ እየወጣ ነው ከ1.4 በላይ አካረንትም ያነበብልኛል ስለዚህ ይሄ ጉድ ኮንቨርተር ነው ይሄ መገጠም ይችላል ፍሪጅ ላይ ብዬ ወስናለሁ ማለት ነው ይሄ ሞተራችን ቅድም እንዳያችሁ ኦፕንም ግራውንድ ችግር የለበትም አሁን ያንኛው ኦሬዲ አልፏለኝ መገጠም ይችላል ይሄኛውን ቼክ እናድርግ ቢያንስ ከረንቱ እንዳልኳችሁ አሁንም ልክ እንደ ተመሳሳይ ጉልበት ስላላችሁ ከ1.4 መብለጥ የለበትም እስቲ እንስታው እሺ አንድ ነው ዊዛውት ሎድ ነው አንድ እየሰጠኝ ነው ስለዚህ እዚህ ጋር ላፍ ነውና ስለዚህ ይሄ ጥሩ ጉልበት ያለው ነው ሞተራችን እንደሚሰራ እንዳለያችሁት አሁን ሳፍ ነው 1.4 ከረንት አይበልጥም አያችሁ ከ1.4 ነው ለጣ ይችላል ትክክለኛ ነው ይሄ ሞተራችን አሁንም ይሄኛው እንደሚሰራ ያረጋግጥኩላችሁ ነው ማለት ነው ሁለተኛ ደግሞ አሁንም ደግሞ ሌላ ሞተር አሁንም ቼክ አድርጌ ላሳያችሁ ስለዚህ እነዛ ሁለቱ ሞተሮች እንዳያችኋቸው አልፈውልኛል ስለዚህ ጥሩ ኮንዶር ናቸው መገጠም ይችላል አሁን ሶስተኛ ይሄ ሞተር ቼክ ላድርግ ኤክስፔክት ምናረጋቸው እንደ ቼክ ያደርገን እንደሆነ እየተረዳዳን ነው ስለዚህ አሁንም እዚህ ጋር ከረንቱ ከ1.4 ማለፍ ያለ ምክንያቱም የነዛ አይነት ተመሳሳይ የከረንት መጠን ነው ያለው ማለት ነው ስለዚህ አሁንም ስሰጠው እዚህ ጋር ሪዲንጋችን ትመለከታላችሁ ምናልባት ችግር ካለበት ቶሎ ሊጠፋብኝ ስለሚችል የከረንት መጠኑን በትኩረት እዩት ስለዚህ ልስጠው እንደምታዩት 12 ምናምን ነው ከ1.4 በላይ ነው አያችሁት ስለዚህ ቶሎ ኦሬሊዋ ማጠፋች ምክንያቱም ከአቅም በላይ ነው ኮይሉ ከመቃጠሉ በፊት ነው ኦቨርሎድ እየጠፋች ያለችው ስለዚህ ተነስቶ የሚጠፋበት ምክንያት ስለሆነ ሞተራችን ፌል አድርጓል ይሄ ሜካኒካል ችግር አለበት ወይም ጭራሹን ማለት ነው የጉልበት ችግር አለበት እንላለን ማለት ነው እንደምታዩት አጥፍቶ ነው ያለው ዜሮ ከረንት አምፕ ማለት ሞተሩ እየተነሳ አይደለም ግን ኦሬዲ ማን ያጠፋው ሪሊዋ ናት ያጠፋችው ያ ማለት እንዳያችሁ ከ1.4 በላይ አምፔር ነው አሁን ተነስቶ የሚጠፋል ትንሽ እንጠብቀው ሪሊዋ በመትቀዘቅዝበት ሰዓት ኦን ታረጋዋለች ከዛ ያንን ከረንት አሁን ስለሚመጣ መልሳም ታረጋለች ሴንስ ታረግና ታጥፋዋለች እንዲህ ያለ ድግግሞች ካጋጠማችሁ ኦሬዲ ምንድነው የሞተሩ ችግር እንዳለበት እየነገራችሁ ነው ማለት ነው እንጠብቀውና ይሄኛውን እንየው ያት 1.4 አሁን አላስነሳች መልሳ አጠፋች ከረንታችን 13 ነው በዙ እያነበባል ያ ማለት 1.4 ብዙ በጣም ልዩነት አለ በጣም ችግር አለበት ማለት ይሄ ሞተር ስለዚህ ሞተራችን ይሄ ፌል አድርጓል እንላለን ማለት ነው እሺ ቤተሰቦች እንዳያችሁት
ሞተራችንን በቀላሉ ቼክ አድርገን የሚበላሽ የተበላሽና ያልተበላሽ ሞተር እንዳለ ያሳይቻችኋለሁ። እንዳያችሁት ኦፕን የሚባል ችግር አሳይቻለሁ፣ ግራውንድ የሚባል ችግር አሳይቻለሁ። ሌላ ደግሞ ኦፕን እና ግራውንድ ንጹህ ሆኖ ፓወር በመስጠት ደግሞ ጉልበት ያላቸውና ጉልበት የላቸውን የሚሉ ወይም ሜካኒካል ችግር ያለው የሚሉ አሳይቻለሁ። እንዳያችሁት ያን በቀላሉ በከረንት ለክታችሁ ኤክስፔክት ከምታደርጉት የከረንት መጠን ውጭ ሲሆን ያ ኦሬዲ ሜካኒካል ችግር ነው። ያም ደግሞ ሲሆን ሪሌዎቻቸውን ያደርጋሉ የማጥፋት ባህሪ ስላላቸው ያጠፉልኛል ሞተሩ ማለት ያ ማለት ሜካኒካል ችግር እንዳለበት ትረዳላችሁ ማለት ነው። ስለዚህ አሁን ከለካዋቸው ሞተሮች ሁለቱ ሞተሮች እነዚህ እንዳያችኋቸው ከ1.4 ያላነሱ ናቸው። እነዚህ ሞተሮቻችን ትክክል ነው ብለን እንወስዳለን። ስለዚህ ይሄኛው ችግር ስላለበት ሞተራችን መቀየር አለበት። ኦፕንም ችግር ካለበት መቀየር አለበት፣ ግራውንድም ችግር አለበት መቀየር አለበት ማለት ነው። ስለዚህ ኦሬዲ በጉልበታቸው ልክ ወይም ቅድም እንዳልኳችሁ 1/4 ቺፕ ስላላችሁ በ1/4 ቺፕ ልክ ማለት ሞተሮቹ ምን ማድረግ ነው መቀየር መፍትሄ ይሆናል ማለት ነው። እሺ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበረ። እንዲሁም ተጨማሪ እውቀቶችን ለማግኘት እና ተጨማሪ ትምህርቶችን ለማግኘት እንደውም ኤር ኮንዲሽነር፣ ዋሺንግ ማሽን፣ ኦቨን እንዲሁም ስለ ፍሪጅም የጋዛ ሞላ ሌሎችን ተጨማሪ እውቀቶችን ለማግኘት ሳትኮም ብላችሁ በአራቱም ካምፓሶቻችን በፒያሳ፣ መገናኛ፣ ቱሉ ዲምቱና ጦር ኃይሎች መታችሁ ተመዝግባችሁ መማር ትችላላችሁ። የዛሬ ቪዲዮ ይሄን ይመስል ነበረ። አመሰግናለሁ።